የምትናገረውን ነገር ሁሉ አስፈላጊ ነው ብለህ ታስባለህ? ይህ ስህተት ነው። አንዳንዴ ትልቁ የስልጣን መገለጫ የሚሰማው በመናገር ሳይሆን በመናገር መካከል በምትፈጥረው ዝምታ ነው። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ የምናየው ስለ አእምሮ ቁጥጥርና ስለ ማህበራዊ ተጽዕኖ የሚፈጥረው ታክቲካል ሳይለንስ ወይም የስልት ዝምታ ነው። ዝምታን እንደ መሳሪያ መጠቀም ስትጀምር ሰዎች አንተን የሚመለከቱበት መንገድ ይለወጣል። ቪዲዮ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የንግግርን ዋጋ የመጨመር ስልት ወይም the strategy of increasing perceived value። በማንኛውም ገበያ ውስጥ በብዛት የሚገኝ ዕቃ ዋጋው ዝቅተኛ ነው። በተመሳሳይ ያለ ማቋረጥ የምታወራ ከሆነ የቃላትን ጥራትና ክብደት እየቀነሰ ይሄዳል። ሰዎች የሚያዳምጡት አልፎ አልፎ የሚናገረውን ሰው ነው። መናገር ስትጀምር ሰዎች ይህ ሰው የሚያወራውን አስፈላጊ ነገር ነው ብለው እንዲያስቡ ማድረግ አለብህ። ንግግርህን በትንሽ ዝምታ ማስቀደምህ ለንግግርህ ክብደት ወይም ግርማ አሊያም ደግሞ ኦራ ይፈጥራል። ስትናገር ሰዎችን በሙሉ ትኩረት እንዲያዳምጡ ዝምታ እንደ ቅድመ ዝግጅት ያገለግላል። ሁለተኛ፣ የአእምሮ ግፊት መፍጠር ወይም the power of discomfort silence። አንድን ሰው ከባድ ጥያቄ ሲጠይቅህ ወዲያውን መመለስ የለብህም። ሰዎች ዝምታን እንደ ባዶነት ስለሚቆጥሩት ይፈሩታል። አንተ ግን ይህንን ለጥቅምህ ተጠቀምበት። ጥያቄው እንደተጠየቀ ዝም ብለህ በረጋ መንፈስ አይኑን ተመልከት። ይህ ዝምታ በጠያቂው ላይ ከፍተኛ የስነ ልቦና ግፊት ይፈጥራል። መልስ አላገኘሁም ብለው ይደናገጣሉ። ራሳቸውን ለመከላከልም ተጨማሪ ማብራሪያ ለመስጠት ይገደዳሉ። በውይይት ውስጥ ዝምታን መቋቋም የሚችል ሰው የውይይትን ስልጣን ይቆጣጠራል አሊያም አፐር ሃንድ ይይዛል ለማለት ነው። ሶስተኛ፣ ጥልቅ ግንኙነት መፍጠር ወይም the listening pause and active engagement። ታላላቅ መሪዎች ጥበበኛ የሆኑት በማውራታቸው ሳይሆን በማዳመጣቸው ነው። ሰው ሲያናግርህ አእምሮህ በሚቀጥለው መልስ ለማዘጋጀት አይሩጥ። ይህ ስህተት ነው። ንግግር ሲያልቅ ለ2 ሰከንድ ዝም በል። ይህ ዝምታ የተናገርከውን ነገር እያሰላሰልኩት ነው፣ ለእኔ አስፈላጊ ነው የሚል መልእክት ያስተላልፋል። ተናጋሪው እንዲህ አይነት ትኩረት ሲሰጠው በአንተ ላይ ያለው እምነት ይጨምራል። ማዳመጥ ብቻ አይደለም፣ በአክብሮት የታጀበ ዝምታ የሰዎችን ልብ የምታሸነፍበት መሳሪያ ነው። ትሩ ሊስኒንግ ክሬትስ ኤ ብሪጅ ኦፍ ትረስት ኤንድ ሪስፔክት ይልታል። አራተኛ፣ ከመጠን ያለፈ መብራሪያ ወይም the boundary of over explaining። ብዙ ጊዜ ስህተት የምንሰራው ራሳችንን ለማጽደቅ ስንሞክር ነው። ስትዋሽ ወይም ስትፈራ ብዙ የምታብራራው። ጥያቄ ከጠየቁህ መልስ፣ ከዚያም ዝም በል። ሌላ ማብራሪያ አትጨምር። ዝምታ እንደ መከላከያ ግድግዳ ይቁጠረው። አምስተኛ፣ የስቶይክ ዝምታ ወይም እንደ ጦረኛ ተረጋጋ። በመጨረሻም በጣም ጠንካራው ዝምታ ነው። አንድ ሰው ሲጮህብህ ወይም ቢፈታተንህ ዝም ማለትህ የማትደፍር መሆኑን ያሳያል። ስሜታዊ ምላሽ አለመስጠት ትልቅ የውስጥ ጥንካሬ ነው። ዝምታ የሌሎችን ቁጣ የሚያበርድ መሳሪያ ነው። ኢሞሽናል ኮንትሮል ኢዝ ዘ አልቲሜት ዲስፕሌይ ኦፍ ስትሬንግዝ ይባላል በእንግሊዝኛው። እንግዲህ ወዳጄ፣ ዝምታ ድክመት አይደለም፣ ዝምታ የብልህነት መገለጫ ነው። ዛሬ የምትጀምረው ነገር ቃላትን መቆጠብ ነው። ዝምታ የህይወት ጠባቂ ነው። ሳይለንስ ኢዝ ናት ኢምፒትነስ ኢት ኢዝ ኤ ስትራቴጂክ አድቫንቴጅ እንደማለት ነው። እንግዲህ ለዛሬው ያዝነው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።